ቪዲዮ ጸበል ቦታ ላይገባ ይችላል። ጸበል ቦታ ምናልባት በጸበል ከሆነ አሁን ይሄንን መረጃ እናቀብላለን። ይሄንን መረጃ እያቀበልን ምስክርነት እየሰጠ አይደል እንዴ? ሲገረፍ አንተ ማለት ምናምን በሚዲያ ላይ እያየን አይደል እንዴ? እሱ ነው። ግን እኔ ጸበል ቦታ ላይ አንደኛ አይዶን ነው አላውቅም። ግን ጸበል ቦታ ላይ ሰው እንትን ስላ ግን እኔ አሁን እንደ አንድ ሚዲያ ላይ ተሸታቂ ምን እንዳሳደገችው ሰው አለ እናውቃለን። ግን የተፈቀደላቸው ሰዎች መስሎኝ አይዶን ነው ብቻ እኔ ስለዚህ ጠለቅ ብዬ ባልና ሙሉ ሚዲያ ላይ እምነቴን ነክታለች። ሙሉ ሚዲያ ላይ ሳይሆን ታዳምጪኛለሽ? ሙሉ ሚዲያ ላይ እንድትለቅ አንፈልግም። ሁነኛ ሰው እንሰጣታለን። ትክክለኛ የምናምነው ሁነኛ ሰው እንሰጣታለን። ለዛ ሰው ትላክልን ሚዲያ ላይ እንድትለቀው ይሄንን እቀበላለሁ። ግን አሁን ምንድነው እኔ ልወድላችሁ ስለ ሄርሜላ ለምንድን ነው ትኩረት የማይደረግበት? መስቀሉ ስለ ሩታ ስለ ሄርሜላ አይደለም፣ ስለ መስቀሉ ነው ያወራነው። ስለ መስቀሉ ነው የምናወራው። ይሄንን በአንድም በሌላም ቡዜሞሽ ይሄንን እዛ ውስጥ የምትከታተሉ ፋሚሊ ካላችሁ መልስ ስጡ። ስለ መስቀሉ ስለ አዳዳኑ ንገሩ እባካችሁ። አታወዛግቡን፣ አታባሉን፣ አታፈጫፍጩን። ብዙ ሙስሊሞች ይጠይቃሉ፣ ብዙ ጴንጤዎች ይጠይቃሉ፣ ብዙ ነገሮች ይባላሉ። ስለዚህ በአንድም በሌላም የምሰሙ ይሄንን ኦዲን ቡዜም ስሚው፣ አብርሃምም ስማ፣ ማንትሴም ስማ፣ አይመለከተኝም። ግን ከሰማችሁት አዳዳኑን መስቀሉን እንዴት እንደዳነ አብራርታችሁ ንገሩ። ለኛ ባትነግሩ በሌላ በሚታመን ሰው ንገሩ። አፋችንን እንዝጋ። ሃይማኖት ክብር ነው። ሰው ተቻችሎ ተከባብሮ የሚኖርበትን ዘላችሁ የመጣችሁበት ለብር ብላችሁ ሃይማኖታችሁን የምታረክሱ እናንተ ናችሁ። ስለዚህ እናንተ በረከሳችሁበት እኛ መርከስ የለብን። እናንተ ያዋረዳችሁ መስቀል እንደዛ ተጸይፎ ያወርጡት መስቀል መሬት ላይ ያንከባለሉት መስቀል ለምን እንዴት ሆነ? ይሄንን መልሽልን ቡዜ። እግዚአብሔር ያክብርልኝ። ሰዎች አመሰግናለሁ። ደህና አምሹልኝ። ኦኬ እሺ። እኔ እናጣው ይሄንን ነው እኔም ብዙ ጊዜ የምሰራው ይሄንን ነው። ድኗል ብላ ያለችው ምን ሰጣው ነው? እኔ ነኝ ሰውነቱን ማወዛወዝ ሰውነትን ማገላበጥ ብቻውን ትርጉም የለውም። ያ ለህዝብ መልስ ስለማይሆን ማለት ነው። ወይም ደግሞ ሩታ ላይና ኤፍሬም ላይ ሄደ አፋን ስለከፈተች እኛ እናምናታለን ማለት አይደለም። እኛ ምናምነው አብርሃምን ለማዳን ጥግ ድረስ ሄዳለች። አብርሃም አዎ ትክክል አልነበረም። ወዶም ይሁን ፈቅዶ ድራማም ይሁን ሪል ባላወቅ ነው ብዙ ስም ተሰጥቶታል። ለማህተቡ ብዙ ስም ተሰጥቶታል። ለባለቤት እንፈልጋለን አይደለም። እራሱ በራሱ መልስ መስጠት አለበት። ሲጀመር እራሱ በራሱ እንዴት እንደዳነ መጀመሪያ ታማሚ ነበርኩ አለ። አሁን ደህና ነኝ አለ አይደል? እራሱ በራሱ መረጃ ማምጣት አለበት። ሚዲያ ለወጥቶ ለሱ ማስረጃ ልስጥሽ። እኔ ደግሞ ለሱ መልስ ልስጥሽ። አብርሃም የፈለገ ነገር እውነታው ይሄ ነው ተብሎ አይደለም በኩባያ በታጠጨው አመቱ አይናገርም። አይናገርም ያለብን ለምን እንደሆነ ታውቂያለሽ? በደንብ ሆኖ ግልጽ ያውቃል። አንደኛ እኔ እንደኔ ከተረዳሁት አልታመመም። አንደኛ ነገር አልታመመም ሊሆን ይችላል። ሁለት ደግሞ እውነት ታመሜ ነው ካለ ኤፍሬምንም ሩታንም ማጋለጥ ስለማይፈልግ ይሄ ነገር አይመጣም። እኛ ግን አይመለከተኝም። ከፈለገ እዛው ደንዙ ይቅር። ማህተቤ ግን መልስ እፈልግበታለሁ። እሱ ነው የምንልሽ። በታመመ ስታይል ነው የመጣው። በታመመ ስታይል ነው ምናምን ብሎ ነገር የለም። ሩታ እንዳላረገችበት ደግሞ እኛ የሩታ ቤተሰቦች እናውቃለን። የኔ ቆንጆ እንዲህ አይነት ሽፍንፍን ያለ ነገር አንፈልግም። እኛ ጥርት አድርገን እናውቃለን ሩታ እንዳላረገችበት። አደረገችበት ካለ ምንድን ነው የተደረገበት? በቃ ለመስቀሉ ሶሪ ነው። እሱን እኮ አይደለም ሲጀምር ሞት ነው። ዛሬ አይደለም እኔ የማውቀው አማንታ ቲክቶክ አማንታ ቲክቶክ ጀምሬ ያውቃሉ። በጣም ብልጥ ሰው ነው። በጣም ሰላም እንዴት ያላችሁ? የጭቃ ውስጥ ሾክ ማለት አብርሽ ነው። መድዬ የጭቃ ውስጥ ሾክ ያልታወቀ አሁን አሳመመም ውሸቱ ነው። እኔ እኮ ምን አገባኝ? ይታመም አይታመም ይሄ ችግር አይደለም። ችግሩ ነው ግን በማልጠፋ ነገር መስራት በሚፈልጉት መስራት እየቻለ በማህተም መስራቱ እኛን አንፈልግም። ገባሽ? የዳነበት መንገዱ ምንድነው? እሺ ችግር የለም። በጸበል ዳነ እንኳን ከተባለ ምንድነው በሽታው የነበረው? ይሄንን ነው የምፈልገው እንጂ እውነትም ይታመም ውሸትም አይታመም አይመለከተኝም። ሄርሜላ መረጠ ሩታን የሚመረጥ አሁን ላይ አይመለከተኝም። ምርጫው የራሱ ግን ነገሩን ግን እየሸፋፈነ አንቺን አልፈልግም እያለ ነገሩ ሊደባብስ አልፈቅድም እኔ። እሱ ይሄ ነው እያደረገ ያለው እንጂ መረጃውን በደንብ ያውቀዋል።
መናገር አይፈልግም። ሰላም ይወልሽ መረጃ ሚዩት ያላረገ ሰው አለ። በስመ አብ ቆይ አንዴ እሷን ጥያቄ እንጠይቃት። የሩታ ስም ደግሞ እንዲሁ ጠፍቶ አንለቀውም። የኔ ቆንጆ እሱ ራሱ ተጠይቆ አይመለከተኝም እኮ አልኩሻ። የሩታ ስም እንዲጠፍቶ አልተደረገበትም። እንደ አንደኛ ፎቶ እዛ ጋር የጭቅላውን ፎቶ እንደዛ በጭቃ ያጨመላለቀ ሰውዬ መጥቶ እዚህ ጋር በይቅርታ መጨመላለቅ አለበት። አንድ ነገር ልንገርሽ ማለት በይቅርታ አይደለም። አንድ ነገር እሷ 9 ወር በሆዷ ተሸከማ ምንም መስሎ ካልታየት እኔ አይመለከተኝም። የሚመለከተኝ ማህተቤ ነው። ማህተቤ ከሄድኩ በኋላ ወደ የራሱ ጉዳይ በምን የሚበል ሰላምዬ ስሚ ረክዚ ሩታ በአሁን ሰዓት ማይንድ አብሰንት ኢዝ ቦዲ ፕሬዘንት ናት። እሺ እኔ ቆንጆ ተረጃት መስዬ አንዴ ተራ እናውራ። የእንትን ብቻ አደረግነው። ቀጥሽ ያናቱ ሀሳብሽን ጠይቂ። እስቲ አማርኛ እንትን ብዙ አይደለሁም፣ ችግር የለውም። አብዛኛ ጥፋተኛ እናንተ ናችሁ እዚህ ላይ ያላችሁ ማለት ነው። እኔ ሙስሊም ነኝ እንደ አንድ ሰው። አንድ ሴት ብዙ ዩቲዩበር አሉ የእስላም ልጆች ማለት ነው። አንድ ቪዲዮ ወደ እስልምና እንትን ህግ ያለፈ ቪዲዮ ካዩ ያን ዩቲዩብ ይዘጋሉ ልጆች። አንድ ቪዲዮ በቃ በእንትን በስነ ስርዓት ነው ይሰራሉ የኛ ልጆች ማለት ነው። እናንተ እዚህ ላይ ያላችሁ እንደ አንድ ሰው አንድ ቪዲዮ እንትን በሙስሊምም በክርስቲያንም ሴት ላይ መደረብ በቃ እንትን እኛ 4 ማግባት ይችላሉ የኛ ወንዶች ማለት ነው። በዛ ላይ በስነ ስርዓት በእንትን በኒካ ነው ሐላል ምናገባው በሐላል ስራ መንገድ ነው። እናንተ ጋር ያለው ማለት ነው አንድ ሴት ለአንድ ወንድ ነው የሚለው። በዛ ላይ ገና ሳልፈታ ገና ቀለበቱ ሳልዋል እንትን ሳላይ ሄዶ እቺ ጋራ እየተለማመጠ እየኖረ ነበር የሄደች። እስቲ ምን ትምህርት እያሳለፉ ነው እናንተ እነሱ የምትደግፉ? ግራ የገባኝ ማለት ነው። አሁን እየደገፍን እኮ አይደለም። አሁን እየደገፍን አይደለም፣ ደገፍናቸው ለሀቅ ነው ብለን እየደገፍን ነበረ። ሀቅ ነው ብለሽ እየተከታተልሽ ስትሄጂ በማይመጣበት ነው የመጡት። ሴቶቹ ጥፋት የላችሁ። እዚህ ጋር ቁመን እየተከራከረን ያለ ነው በማት እሱም ጥፋት ይኖር ማንም ጋር ይሁን ብቻ መስቀል መክተታቸው ነው። እንደሰው ደግሞ ከመጣችሁ እንደዚህ ተደርጎባል ሁሉም ሰው አንድ አባት እስቲ አንድ ሰው ማለት ነው እኛ ውጭ ሀገር ያለው ልጆች ማለት ነው አጎት ወይንም አባት ዘመድ ምናምን አለው ወይንም መንግስት ውስጥ መሰራው ወይንም ህግ ማቆም ማለት ነው። አናግሩና ይሄ ቪዲዮ በትንሹ ይሁን የኛ ሰው ብዙ ቪዲዮ ማዳመጥ ስለማይፈልጉ መጥፎ ቦታ አቆራረጡና ላኩና ይሄ ነገር መላ አርጓ እናንተ ዝም ብሎ መጫወት እኮ አይደለም። እነሱ ቪዲዮ ሲለቁ ዝም ብሎ እንትን ማስጣት አይደለም። አሁን እኮ ትልቅ ሰው በውስጥ አናግሩት፣ ወደ ኦዲየንስ ማህተብ ላይ ትልቅ ሰው በውስጥ አናግሩት፣ እያናገሩ ነው እነሱ። እኔ አባቶች አናግሩትና በዛ ላይ እንትን አርጉ እንጂ ውጭ ሀገር ያለው ሰው ጨው ምንም አልጨው ምንም አሁን ላይ ምንም አዳምጠው ሰው የለውም። እንደዛ ነውና አማርኛ አጥርት አለኝና እንትን እሺ ከላይ ያለችው ትክክል። ኦኬ አንዴ ሁላችሁም እኮ ሚዩት ይያዥልኝ። አንድ ነገር ልንገርሽ። ኦኬ አሁን መስቀል ላይ ሃይማኖት ቢላን እዚህ ጋር እኛ ያወራን ነው አይደል? አንድ ግሩፕ በመስቀል ላይ ለመጡብን ብለን ነው የተቆጣናል ነው። አንድ ግሩፕ ደግሞ መስቀል በአንገታችሁ ላይ አድርጎ መተት ያሉ ነው። ገባችሁ አይደል? አሁን አብርሃምና እነ ቡዜ ሱር ብቻ አይደለም የተናገሩ ያሉ ማለት ነው። እዚህ ጋር ኦዲየንስ እኮ ነው ለነሱ እየሰጣቸው። ገባችሁ አይደል? ሲናገሩ ምን ቢላል ዴቭ ማለት ነው ምንድነው አለው? አብዛኛ ሰው ኦዲየንስ ይሄንን መስቀል እኮ ነው ትኩረት ያደረገው ነው አለው። ገባችሁ? ይሄ ነገር ከየት ነው የተጀመረ? እዚህ ጋር ነው የተጀመረ። ከሄርሜላ ኦዲየንስ ነው የተጀመረ። ገባችሁ? ያ የሄርሜላ ኦዲየንስ ጠቅላላ መስቀል አለው አንገቱ ላይ ማለት ነው።
ትንሽ ነው ሙስሊም አለባት። እኛ አሁን በእናንተ በሃይማኖት በቃ ማግባቱም አልነበረብንም፣ ግን የሴት ልጅ ኢማም ስለሆነ ነው የገባነው አለነው ማለት ነው። ስለዚህ ያው የትዳራችን አንድ አይደለም። እርግጥ ነው ሄርሜላ አሁን ሆኖም ቀረም ስለ በሩታ በምክንያት ስለገባን ሄርሜላ መጀመሪያ ማታ ጣልቃ የገባች በአብርሃም ህይወት ሄርሜላ ናት። ሩታን እንደጠራት ያወቀች አንድ ቤት ጠርቶታል ሩታን ማለት ነው። ከዛ እቺ ያወቀች አብርሃም በሌለበት በር ማታ ከፍታ ገብታ ሩታ እስከምትመጣ ድረስ የጠበቀች ሴት ናት። ገባችሁ? ሩታ ከመጣች ታይና ትፋታዋለች በማለት ማለት ነው፣ ይጣላሉ በማለት ሄርሜላ አሁን እኮ ያው ከላይ ስታዩት ሰው ናት፣ ግን የሰይጣን ስራ ነው ያላት። ገባችሁ አይደል? የሰይጣን ስራ ነው ያዘች ያለችው። እሷ አንገቷ ላይ መስቀል አለ 2 ቀር ማለት ነው። ከዛ እሷን አስራለች። ይሄንን ያሰረች ድረስ ማንም ሰው ባለትዳር ይፋታ አይልም። ገባችሁ? ይሄ ከሄርሜላ እንኳን ሰይጣን ራሱ ይሻላታል። ገባችሁ አይደል? እሷ በግድ እኮ ነው እነዚህ ሰዎች ያጣላች ያለችው ያለያየች ያለችው። ውዴ አሁን ስለሱ አይደለም፣ አሁን ስለ መስቀል ፍትህ ነው እየተጠየቀ ያለው እንጂ ሄርሜላ አድርግልሻል። አንቺ እኮ ጎንሽ አንድ ጎንሽ እኮ ያረጋው እኮ ነው። አንቺ አንድ ጎንሽ እኮ እየሰደብ እኮ ነው። ሀቅ ካላት ውጣና ትናገር ትክሰስ። ቆይ አንዴ ሳቂታዋ ነይ ግቢ። ጥያቄሽን በጽሁፍ ብቻ ሳይሆን በሐሳብ መናገርና መግለጽ ከፈለግሽ ነይ ግቢ። ይጂዬ እድሉን ስጪ ለኔም ውዴ። ኦኬ ግቢ። ይቅርታ ጠይቂ። እሺ እና እኔ ማለት ዲስከሳችሁን ሰምቻለሁ። ያው ብዙም አልተረዳውም። ያው ስተት ካለ ታርሙኛላችሁ። እኔ እንደ አንድ ሴት ምለው ማናት ሩታ ሳትሆን ፈራጅ እግዚአብሔር ነው። በመጀመሪያ ሰው አይፈርድም። ግን ምን አለ መሰለሽ ማናት ለሩታ ያልሆነ ትዳር ለሁለተኛዋ ሊሆን አይችልም። ለኔ ያልሆነ ትዳር ለዛኛው ማየት አለብን። ነግበኔ እኔንስ ይሄ ሰው ነገ በትዳር ዘለቄታ አለው ወይስ እንደሱ አይተወኛል? የመጀመሪያው ያልሆነ ያልጸና ትዳር የሁለተኛው ሊቀጥል አይችልም። እንዲህ ወይ ጥቅም ፈልጋ ነው እንጂ ልጁን አፍቅራ ገባች አይደለም። ምክንያቱም አንድ ሰው የመጀመሪያው ካልሆነ ቀጣይስ እሷ ላይ የሚፈጠረው ነገር እንደ አንድ ሴት ደግሞ ህሊና ካላት ይሄ ልጅ ህፃን ልጅ አለ። እኔ በጣም ህፃኑ ልጅ ነው እንደ እናት ሁሌም ሳየው እንባ የሚመጣብኝ ስለ እውነት እና ህፃን ልጅ አለ በመሃላቸው ሲሆን ማስማማት ነበረባት ብታፈቅረው እንኳን። ምክንያቱም ለልጁ ስትል ህፃን ልጅ በማያቅበት እዛም እዚህም እያሰቃዩት ነው። ምንም የማያቅ ህፃን ወደዚች ምድር አምጥተው ማለት ነው። እና 100% ጥፋቱ ያለው እንትና ጋር ነው። ማናት ስሟን ንገሩኝ። ሁለተኛዋ እንትና ሩታ አይደለችም። ማናት? ሄርሜላ ጋር ነው። ሄርሜላ ጋር ለምን መሰለሽ? ሄርሜላ ቢያንስ እነዚህ ልጆች ለልጃቸው ለልጁ ለህፃኑ ሲሉ ማስማማት ነበረባት። ጣልቃ ገብታ ሰልፍሽ መሆን አልነበረባትም። እና በጣም ይሄ ትዳር ሳይሆን እቃቃ ጫወታ በጣም ሰልፍሽ ጋብሮቭ ነገር ናት ስለ እውነት ለመናገር። እና ቢያንስ ለዛ ልጅ ሲሉ ቢስማሙ ጥሩ ነበር። ያስተካክልን ብንሄድ አይሻልም ውዴ? እኔም አጀንዳውን ደበላለኩት አይደለማ። ሰልፍሽ ናት ተላልሽው። ሄርሜላ ተዋሽም አትዋሽም ከአንዴ ሁለቴ ለማስታረቅ መጣለች። እሱን ለራሷን ተውላት። ተመለሽ ወደ ቤትሽ አላለቻትም? የምትፈልጊው ከሆነ ልተውልሽ አላለቻትም? ሶፊ ካላየሁትም ይሆናል። እዚህ ጋር ደግሞ እኔ አንቺን ላስተካክልሽ፣ ሰላምዬ አንቺን ላስተካክልሽ። አንቺ ባለትዳር ነሽ። ባልሽ ሌላ ጓደኛ ሊዝ ትፈቅጅለታለሽ ወይስ አትፈቅጅለትም? ጓደኛ አይነት አለው። አመጣጥሽ ነው ወሳኝ። አልፈቅድለትም። ማልፈቅደው ለምን ብለሽ ጠይቅኛ። ኦኬ ሩታና አብርሃም የሞቀ ትዳር ውስጥ አይደለም እቺ ልጅ የመጣችው አይደል? ያንን የሞቀ ትዳር ጭራሽ ነግበኔ ማለት ነበር እንዲሰፋ ያደረገችው እኮ ሄርሜላ ናት አይደል? ቆይ አንድ ጥያቄ ልጠይቅሽ አሁን እዚህ ጋር ማለት ነው። ተይው አንቺ ሙሽራ ነሽ። በቃ ሰው አላምን ስራ ነው ተባሉ። መተው ዱባይ ላይ ሰርጋቸው ተደገሰ። ሰርግ እናንተ ናችሁ መቼም በአረብ ሀገር ያላችሁ እህቶች ናችሁ። በጣም ብዙ እንደሰማሁትኝ እንዳጨምርኝ እኔን እንዳጨምርኝ ይቅርታ። በሳቱ የደገሱትና መተው ሙሽርነታቸውን ጨርሰው ወደ ሀገር የተመለሱት
ገና ሀገር እንደገባች እንደውም እዚህ እንዳለ ነው አሉ ሚሴጅ የገባለት ከቡታጅራ ከነፂ ነው አሉ። አላቅም አላመነችበትም ነበረ። ተጋብተው ሄዱ። እዛ ገና ቅሪት መሆኗን ሲሰማ ነፂ መጣች። አዲስ አበባ መታ ነፂ መበጣበት ተጀመረ። ነፂ ኢቭን አላመነችም። ዱባይ መጥቶ ለስራ እንጂ የሪል ሰርግ አይደለም ብላን ያል ሽማግሌ እንደዛ ገብቶ ያላመነች ሰርግ እዚህ መጥቶ ተደግሶ ያላመነች እርጉዝ ነኝ ብላ ብትለው እርጉዝ ነኝ ብላ ብትልም ልታምናት አልቻለችም። ነፂ መጣች፣ ብጥብጡ ተጀመረ። የነፂን ሳይጨርስ ርዕሳችን ንዝጋ ብሎ ሲል ለሩታ ሳያማክራት አልነበረም ቡታጅራ መሄድ የነበረው የፈለገው ራሱን ብቻውን ችሎ ነበር። እሱንም የምር በቃ ያለፈ እኮ ነው፣ አለቀ። ከሩታ ጋር ትዳር ህይወት ጀምሯል። ስለ ነፂ ማስረዳት ከፈለገ ሩታን ከጎኑ አድርጎ ለምንድን ነው አሁን ትዳር ውስጥ ሳይገቡ ብሩክና ሃይሚ እጅ ለእጅ ሆነን ይሄን ነገር እናጽዳ ካጠገቤ አትራቂ ምላት። እንግዲህ ትዳር ውስጥ ከገቡ ደግሞ አስቢ አይለያዩም። በቃ የትም ሆነ የትም የሚካካዱት ነገር የለም። አብርሃም ግን ተደብቋት ቡታጅራ መሄድ ለምን አስፈለገ? ከዚህ ነው ነገሩ የተጀመረባት በሩታ